አሳፋሪ ድርጊት እንደው አድርጊው እንደው ሌላ ሰፈር ላይ እንኳን ሆነሽ ይህንን ድርጊት አትጉኝም አንቺ እኔ ላንቺ ምን አጉልዬብሽ እንዴ ያጎደልኩብሽ አይደል እንደዛ አይደለም በቃ ለምን አትረዳኝም በጣም አዝናለሁ እኔ በጣም ነው የማዝነው ልፋቴ ነው የሚገርመኝ ልፋቴ ትዳሬ ታማኝ ነው በቃ እሱ ነው የሚገርመኝ እኔ ሌላ ምንም ነገር አይገርመኝም ከዚህ በላይ አሁንም እየካድሽኝ ያለሽ አይደለም አልካርኩ አይደለም ውዴ ሁሌ ቆይ ላስረዳ እንደዛ እኮ አይደለም ለምን ለማለት ተማለ እንግዲህ ያለው ህይወት እያንዳንዱን ነገር ማስተካከል ይችላል አይደለም ማንንም ስማኛ እንዴ በቃ እሺ ልጃችን እንደዛ አሰላሙ አለይኩም ወራህመቱላህ መቼ ነው የሚያቆመው መቼ ነው ሴት ልጅ ኡፋይ ብላ የምትኖረው ገና ለገና ባል ሚስቱን ስለጠረጠረ ሄዶ ይገድላል እንዴ ብታደርግ እንኳን እንዳልከው እንኳን ጠርጥረሃል ብታደርግ እንኳን ብትማግጥ እኮ መፍታት ትችላለህ ለምን ትገላታለህ ለምን ሴት ልጅ ትሞታለች በየጊዜው ለምን ትበደላለች ለምን ታለቅሳለች ሴት ልጅ እናንተ ከሴት ልጅ አይደል እንዴ ተፈጠራችሁት ሴት ልጅ አይደለም የወለደቻችሁ ግን እናታችሁ እኮ ሴት ናት እንዴት ነው ሴት ልጅ እየበደላችሁ እየገደላችሁ እስከ መቼ ነው የምትኖሩት እስከ መቼ እንዴ ሴት ልጅ ትከበር ይባላል ግን የት አለ ክብር ባለፈው ያችን የመሰለች ቆንጆ ሞተች አሁን ደግሞ እቺ ነገ ሌላ ይቀጥላል አረፍትህ ለሴቶች አረፍትህ በየቦታው ግፍ ለሚፈጠርባቸው ሴቶች ፍትህ እቺን የመሰለች ቆንጆ እንዴት አስቻለክን የልጅህን እናት እንዴት አስቻለክ አሳልፎ ይሰጥሻል 3 ኩላሊት ካለው ሁለቱን ላንቺ ይሰጥሻል በቃ ምን ልበላችሁ ውሻ ነው ቡችላ ነው የሚሆንላችሁ ሆዱ ባህር ነው ለእናንተ በጣም ካፈቀራችሁ ስለናንተ ይሞታል ግን እንደዛው በተቃራኒ እንደዛ ያፈቀራችሁ እሱ ላይ አንድ ነገር ወይ ቺት ቻት የሚባለውን ነገር ካደረግሽ ወይንም ደግሞ ቆርሰሽ የሱን ነገር ለሌላ ሰው ከሰጠሽ ያቺንም ሆነች እቺን ነገር ህይወትሽን እስከማጥፋት ነው የሚደርሰው ስለራሱ በፍጹም አይጨነቅም ወደፊት ምን ሆናለሁ እስር ቤት ሆኜ በሰብሳለሁ በፍጹም አይልም ስለዚህ እንደዚህ አይነት ወንድ ላይ ሴቶችዬ አትማግጡ አትስጡ በቃ ንብረቱ ነው እኮ ትናንትና ደግሞ አንዱ ዳሌ እየመታ ፖስት አድርገው ለምን ዳሌ ይመታል ዳሌ የራሱ ንብረቱ አይደል እንዴ ምንድነው እናንተ ደግሞ እና ቤተሰቦቿ ሰብሮን ትግስቱን ጽናቱን ይስጣችሁ የጀርመኗ እህቴ ግድያን ስሰማ አንድ ታሪክ ትዝ አለኝና ላካፍላችሁ ወደድኩኝ ያስተምራል ብዬ ስላሰብኩ ስለገመትኩኝ እኔ አገር ያለው በፖለቲካ ጉዳይ እስር ቤት ገብቼ ነበር የ3 ወር የቀጠሮ እስረኛ ነበርኩኝ እንደሚታወቀው እስር ቤት ላይ ዲሞናይዝድ ነው የምትደረጉት አንድ ቀን ጨንቆኝ ትክዝ ብዬ የሆነ ድንጋይ ላይ ቁጭ ብያለሁ አንድ ሰውዬ ወደ እኔ መጣና ሰላም ነው ወንድም አለኝ ሰላም ነው አልኩት ምን ነው ትክዝ ብለሃል ስንት ዓመት ነው የተፈረደብህ አለኝ አይ እኔ አልተፈረደብኝም የቀጠሮ እስረኛ ነኝ የ3 ወር አልኩት ታዲያ እኛ ልጠይቅህ ነው የመጣኸው ማለት ነው አለኝ ምን ነው ስንት ዓመት ነው የተፈረደብህ አልኩት እድሜ ልክ አለኝ ብዬ ደነገጥኩኝ ምን ነው ምን አድርገህ ምን ሰርተህ አልኩት ኪሱ ገባና የሆነ ቦርሳ አውጥቶ ከቦርሳው ላይ የሆነ ፎቶ አሳየኝና በጣም ልዕልት የሆነች ልጅ ትታያለች አለኝ አዎ አልኩት ሚስቴ ነበረች እሷን ገድዬ አለኝ ምን ነው ምን አድርጋ ምን ሰርተህ አልኩት እኔ አስመጪና ላኪ ነበርኩኝ የመኪና ቢሮ ላይ የሚሰራ አንድ ሰራተኛ ነበር እኔ እቃ ለማምጣት ወደ ውጪ ሲሄድም ስመጣም ለሚስቴ ነግራት ነበረ አንድ ቀን ድንገት ስመለስ ለሚስቴ ሳልደውልላት ሳልነግራት ቀጥታ ወደ ቤቴ አመራሁኝ እናም ከቢሮ ሰራተኛዬ ጋር አልጋ ላይ እጅ ከፍንጅ ደረስኩባቸው የሆነ ቢላዋ አንስቼ እሱን ሎጋው ሲሆን እጄን ያዘችና ልጁን አስመለጠችው ብሮጥ አልደረስኩበትም ተመልሼ ወደ ቤት ስመጣ ሴጣን የሆነችው ሚስቴ ቤት ላይ ቁጭ ብላ ጠብቃኛለች እናም በጣም ራሴን ስለማላቅ ቢላዋን አንስቼ 11 ጊዜ ጨብጭቄ ወጋኋትና እጄን ለፖሊስ ሰጠሁኝ እና ብዙ ጊዜ ራሴን ለማጥፋት ሞክሬ ነበር አልተሳካልኝም ሁሌም ነው መስጠተው ምን ነው ባልገደልኳት የሷንም የኔንም ህይወት አበላሸው እያልኩኝ ራሴን እንኳን ማጥፋት አልቻልኩኝ ግን አሁን ይኸው ህይወት ይቀጥላል ፈጣሪ ያውቃል ብዬ በተስፋ እየኖርኩ ነው ይኸውላችሁ ሰው ገሎ የተደሰተ ሰው የለም ሰውቱ ቢገለው እንጂ እናንተ ያልሆነን ሰው በግድ እኔ ካልሆንክ ብላችሁ ማድረግ አትችሉ ተፋታችሁ መኖር ትችላላችሁ ህይወት ይቀጥላል ተባካችሁ ሰው ገሎ ከሚሰጥ ሰው እንማር እንጠንቀቅ በትዳራቸው ላይ ብዙ ጊዜ ደስተኛ ላይሆኑ ይችላሉ ብዙ ጊዜ የማይስማሙበት ነገር ሊኖር ይችላል ከውስጥ እስከ ውጭ ድረስ ሚስጥራዊ የሆነ ነገር ሊኖር ይችላል ይሄ ነገር ካለ ደግሞ ሚስትዮ ባሏ እንደማይሆናት ካወቀች ባልዮ ሚስቱ እንደማትሆነው እንደማይግባቡ ካወቁ መፍትሄው ምንድነው በጊዜ መፋታት ነው እስከ መገዳደል የሚያደርስ ደረጃ መድረስ የለባቸውም በመሃል ልጅ ሊኖርም ላይኖርም ይችላል ግን ደግሞ ለልጃቸው ህይወት ሲሉ
ተፋተው መኖር ይችላሉ። ተፋተው ልጆቻቸውን ማሳደግ ይችላሉ። ከተገዳደሉ ግን ሚስቱን ገደለ፣ ሚስቱ መቃብር ውስጥ ትገባለች፣ እሱ እስር ቤት ይገባል። በመሀል ልጁ ምን ይሆናል? ልጁ ይሰቃያል። መግደል መፍትሄ አይሆንም። መግደል ጀግና አያስብልም። ስለዚህ እንዳልተግባባችሁ ካወቃችሁ፣ በትዳራችሁ እንዳልተስማማችሁ ካወቃችሁ በጊዜ ተፋቱ። ደጋግሞ ልጅ መውለድም አስፈላጊ አይደለም። ምክንያቱም ስምምነት የሌለበት ትዳር ነው። እስከ መገዳደል የሚያደርስ ነገር ከሆነ በጊዜ ቋጩት። መልካም ቀን። አንድና እቺ ልጅ 3000 ላይ ነበረች። ሞተች ከተባለበት ሰዓት ጀምሮ ፎሎ ያደርጓታሉ፣ ቪዲዮዋን ያዟዙራሉ። ሰው በህይወት እያለ ፎሎ አድርገኝ ወይ ሰብስክራይብ አድርገኝ እንደዚህ አድርገኝ ሲሏችሁ አታደርጉም። ሰው ሲሞት ከሞተ በኋላ ይሄ የምታስመስሉትና የምታሽቃብጡት ነገር ምንድን ነው? እንደገና ደግሞ ከሷ መሞት ይልቅ ለሰውየው መታሰር ነው የምታዝኑት። እና ረዥም ዓመት ይታሰራል፣ እድሜ ልክ ምናምን። እንደ ገደል ይግባ ሲጀምር ይሄ የሰይጣን ቁራጭ። አታሽቃብጡ እሺ። እኛ በሾች በቃ ሰው በህይወት እያለ ሰውን ምንም ነገር ልናደርግለት አንችልም። ከሞተ በኋላ ግን ማሽቃብጥ። ልጅቷ ከሞተች በኋላ ፎሎ ታድርጓታላችሁ። በተለይ ደግሞ ሙስሊሞች የሷን ቪዲዮ አታዟዙሩት እንዴ! ይሄ ነገር እናንተ ሸሪያችሁ ራሱ ይከለክላችኋል አይደል? እኔ ስለእናንተ በጣም ጠለቅ ብዬ አላውቅም፣ ግን ሸሪያችሁ ራሱ የሚከለክላችሁ መሰለኝ። ብዙዎቹ አሁን አሉ ቪዲዮዋን እንደዚህ ሼር አታድርጉት ባካችሁን፣ አካውንቱን አዘጉት እያሉ ነው። እና ብሶባችኋል። ዝም ብላችሁ ሼር ታደርጉታላችሁ። ምንድን ነው በቃ ነፍሲ ማር ሞተች። በህይወት እያለች እኮ ፎሎ አላረ 3000 ላይ ነበረች። ህይወት እያለች መች ፎሎ አደረጋችኋት? አሁን ከሞተች በኋላ ፎሎ የምታደርጉ እሺ ማለት ነው። ሴት ልጅ ስታፈቅር ስትወድ ልታገባ ስታስብ ማለት ነው። ገብቷል? ከማፍቀሪ በፊት ማፍቀርህን ብቻ ሳይሆን መፈቀርህንም መወደድህንም አረጋግጥ። መፈቀርህንም መወደድህንም መመረጥህንም ሳታረጋግጥ አታግባ። ገብቷል ወንድሜ? ሴት ልጅን ትመታላችሁ፣ ትሰድባላችሁ፣ ትገላላችሁ። ይሄ ከማን ችግር ነው? ከእናንተው ችግር ነው። መወደድህንና ማፈቀርህን ሳታረጋግጥ ገብቷል? የሰው ልጅ ላይ ትለጠፋለህ። ልቧ ውስጥ ሌላ ሰው እያለ አንተ አፍቅረ ወደ ስታገባት ቤት ውስጥ ቁጭ ብላ በዛው ያንን ነው የምታስበው። ወንድሜ አትጃጃል። ማፍቀርህን ብቻ አትያ፣ መውደድህን ብቻ አትያ። መፈቀርህንም መወደድህንም ዲንካርክ። ከዛ በኋላ ነው ህይወትና ትዳር የሚሳካው። ሳትወደድ ግን ሳትፈቀር ግን ብታገባም ሁሌም ውስጥ አይደለም አንተ ፍቅረት ነው እየገደላት ስለሚቀና ነው። ቅናት ነው። አትፍረድ ይፈረድብሃል። ኮሜንት አትፍረድ ይፈረድብሃል። እንዴ ለኢትዮጵያውያን ሴቶች ፍቅር የሚገለጸው በዱላ ሆነ እንዴ? ነገሩን እንገርፋቸዋለን። እያገባሁን እያንዳንድሽ እገርፍሻለሁ። በቃ ፍቅሬን እየገለጽኩልሽ ነው ብዬ በዱላ ዋጋሽን አገጭሽና አጋጭልሻለሁ። እንደዛ ሆነ እንዴ? ካፈቀርኳት ማን ነፃነቷ ነው የምሰጣት። ሲጀመር እኮ የማይፈልግህን ሰው ከአንተ ጋር አኑረህ ለማስደሰት መሞከር እኮ ድካም ነው። ትርፉ ድካም ነው። አታስደስተውም። የማያፈቅርህ ሰው እኮ በአንተ ደስተኛ ያልሆነ ሰው ምንም ብታደርግለት፣ ምንም ብትለፋ፣ ምንም ብታፈቅረው እኮ የእሱን ደስተኛ ማድረግ አትችልም። ስለዚህ ካልተመቸህ ተዋት፣ ካልተመቸሽም ተይው። ትዕግስት ለምን ከጸጋ ተልከሰከሰች አትወስዱ? አላየችውም? ጸጋ ተልከሰከሰችን በአይኑ አይቶ ምንድነው ያደረገው? ቪዲዮ ቀርጾ ትቷት ሄደ። በቃ እሷ አሁን ኑሮውን እየኖረ ነው። እሷም የራሷ ኑሮ እየኖረች ነው። እሷ እንደውም የትዳር ባለትዳር ሚስቱ ናት። ሚስቱ በህጋዊ ሚስቱ አብረው እየኖሩ እንዴ! ኧረ ምንድነው ህዝቡ ተጨቃከኑ። የራስን ህይወት ገለ የእሷንም ገለ ምንድነው ትርፉ? ትታት ብትሄድ እኮ ኑሮ ትኖራለህ ቢያንስ። በጣም ነው የሚያሳዝነው። ጭካኔ ያህል ይሄ ቅናት መንፈስ በጣም ከባድ ነው። እኛ ቆመን እንቅር እንዴ በእናንተ የተነሳ? ኧረ አሁንስ አበዛችሁት እንዴ! ጌታዬ ሆይ እውነት የምንሰማው ነገር ሁሉ በጣም የሚያስጠላ ነገር ነው በትዳር ዙሪያ። እኔ በበኩሌ ቆሜ መቅረቴ ነው እንዴ! በጣም ነው የሚያስጠላው። ማርያም አንድ በቃ ጥሩ አይነት ነገር ስቶሪ ሰምተን አናውቅም። ሚስት ከገደላችሁ ራሳችሁ ግደሉ። ሚስት ገላችሁ እዛ ቦታ እንዳትሄዱ። እዛ ቦታ ሴት የገደለ ሚስት የገደለ ሚስት ነው የሚሆነው። ታውቃላችሁ። አሁን ይሄ ሰውዬ ገርል ፍሬንድ ነው የሚሆነው እዛ ገብቶ። አንደኛ በጣም ያምራል፣ ቆንጆ ነው።